የዝንጅብል ዳቦ ሰው ተረቱን ከመጀመራችሁ በፊት ሰብስክራይብ በማድረግ እንድትጀምሩ በትህትና እንጠይቃለን። በአንድ ወቅት በመንደር ዳር በሚገኝ ትንሽ ጎጆ ውስጥ አንዲት አሮጊት ሴትና ሽማግሌ ይኖሩ ነበር። በጣም ደጋግ ሰዎች ነበሩ። አንድ ቀዝቃዛ ጠዋት አሮጊቷ ሴት የተለየ ነገር ለማብሰል ወሰነች። የዝንጅብል ዳቦ ሰው ሰራለሁ አለች በፈገግታ። እሱ ትንሽ ጣፋጭ ይሆናል። ዱቄት፣ ስኳር፣ ዝንጅብልና ቀረፋ ቀላቀለች። ዱቄቱን አብኩታ የዝንጅብል ዳቦ ሰው ቅርጽ ቆረጠች። የዘቢብ አይኖች፣ የቼሪ አፍንጫ፣ ብርዳማ ፈገግታና 3 ብሩህ የከረሜላ ቁልፎች አደረገች። በመጋገሪያው ትሪ ላይ አስቀመጠችውና ወደ መጋገሪያው አስገባችው። ብዙም ሳይቆይ ጥሩ ሽታ ጎጆውን ሞላው። ግን ልክ እሷ ለመፈተሽ ምድጃውን እንደከፈተች የዝንጅብል ሰው ዘሎ ወጣ። ወጥ ቤት ወለል ላይ አርፎ ጮኸ። ሩጥ ሩጥ! በተቻለው ፍጥነት! ልትይዘኝ አትችልም! እኔ የዝንጅብል ዳቦ ሰው ነኝ! አሮጊቷ ሴት ከመያዙ በፊት በፍጥነት ሮጠች። ተው ተው! አለቀሰች። ሽማግሌው እሷን ተቀላቀለ። ነገር ግን የዝንጅብል ዳቦ ሰው በጣም ፈጣን ነበር። እየሳቀ መንገዱን እየሮጠ ሄደ። በመንገዱ ላይ የዝንጅብል ዳቦ ሰው በሜዳው ውስጥ የተሰማራች ላም አገኘ። እዚያው ቁም ትንሹ ሰው አለች ላሟ። የሚጣፍጥ ሽታ አለ፣ ልበልህ እፈልጋለሁ። የዝንጅብል ዳቦ ሰው ግን ሳቀና ጮኸ። ከአሮጊቷ አመለጥኩ አመለጥኩ፣ ካዛውንቱም አመለጥኩ፣ እናም ካንቺ ማምለጥ እችላለሁ። በተቻለሽ ፍጥነት ሩጪ ሩጪ፣ ልትይዥኝ ግን አትችይም። እኔ ዝንጅብል ዳቦ ሰው ነኝ። ላሟም ከኋላው እያሳደደች ሮጠች። ከመንገዱ ራቅ ብሎ አንድ አሳማ አገኘ። አሁኑኑ አቁም! ያንን የዝንጅብል ዳቦ መቅመስ እፈልጋለሁ አለ አሳማው። የዝንጅብል ዳቦ ሰው ግን ጮክ ብሎ ሳቀ። ከአሮጊቷ ሴት፣ ካዛውንቱ፣ ከላሟ አመለጥኩ፣ እናም ካንተ መሸሽ እችላለሁ። በተቻለ ፍጥነት ሩጥ ሩጥ፣ ልትይዘኝ ግን አትችልም። እኔ የዝንጅብል ዳቦ ሰው ነኝ። አሳማው ማሳደዱን ተቀላቀለ። ከዚያም የዝንጅብል ዳቦ ሰው ፈረስ አገኘ። ቆይ የት ነው በፍጥነት የምትሄደው ብሎ ፈረሱ ጠየቀ። ሽታ ደስ ይላል፣ ልበላህም እፈልጋለሁ። እንደገና የዝንጅብል ሰው በፍጥነት ሮጠ። ከአንዲት አሮጊት፣ ከአንድ ሽማግሌ፣ ከአንዲት ላም፣ ከአንድ አሳማ አመለጥኩ። እናም ካንተም ማምለጥ እችላለሁ። በተቻለ ፍጥነት ሩጥ ሩጥ፣ ልትይዘኝ ግን አትችልም። እኔ ዝንጅብል ዳቦ ሰው ነኝ። ከዚያም በወንዙ ዳር አንዲት ተንኮለኛ ቀበሮ አገኘችው። የዝንጅብል ሰው ቆመ። ወንዙን መሻገር አልችልም። እኔ እረዳሃለሁ አለች ቀበሮ። ጭራዬ ላይ መዝለል ትችላለህ? የዝንጅብል ሰው የቀበሮዋ ጭራ ላይ ወጣ። ነገር ግን ወደ ውስጥ እየገቡ ሲሄዱ ቀበሮዋ እንዲህ አለች። ለጭራዬ በጣም ከብደሃል። ጀርባዬ ላይ ውጣ፣ ከዚያም ጭንቅላቴ ላይ ውጣ፣ ከዚያ አፍንጫዬ ላይ ውጣ አለች። የዝንጅብል ዳቦ ሰው የቀበሮዋ አፍንጫ ላይ ወጣ። ወደ ወንዙ መሃል ሲደርሱ ቀበሮዋ ወደ አየር ወረወረችውና በላችው። እናም የዝንጅብል ሰው መጨረሻ ሆነ። ልጆች ከዚህ ተረት የምንማረው በጣም መኩራራት እንደሌለብንና ነገሮችን ሳንመረምር ማመን እንደሌለብን ነው። ስለተከታተላችሁን እናመሰግናለን። አዳዲስ ታሪኮች እንዲደርሷችሁ የደውሉን ምልክት በመጫን ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ እና ሼር በማድረግም ያበረታቱን።